አደራ የሚያስተክዝ ገጠመኝ። ሙለር። እኛ ሰፈር የጀበና ቡና የሚያፈሉ ሴትዮ አሉ። ጠና ያሉ አሮጊት ናቸው። ቡናቸው ገብስ ይበዛዋል። ያረረ በሶ እንደመጠጣት ነው። ደሞ በቡና ማንኪያው ቂጥ ጆሮአቸውን መጎርጎር ይወዳሉ። ግን ስለሚያሳዝኑኝ ይህን ሁሉ ተቋቁሜ ቡናውን መሰል ነገር እጠጣዋለሁ። በቀደም ያንን የቦንዳ ቡና እየተጋጥኩ በስልኬ ፖድካስት ጨፈጭፋለሁ። አንድ አንጋፋ አርቲስት የሌለ እየተፈላሰፈ ነው። እንዲህ ሲሉም ሰማዋቸው። ከሰውነታችን ክፍሎች ሁሉ የቱ ይበልጣል ብትለኝ ከእግርም ከእጅም ከአእምሮም ቂጥ ይበልጣል። ቂጥን የሚወዳደር ነገር የለም እያሉ ስለ ቂጥ ወሳኝነት ማተት ጀመሩ። እኔም ቡና መሳዩን ፉት እያልሁ በአካል ከፊት ለፊቴ የተቀመጡ ይመስል እደቀድቅባቸው ጀመር። አባ ምን ቅመው ነው ቂጥን ከአእምሮ የሚያስበልጡት? አሁን እርሶን ለሚያክል ሰውዬ አእምሮ የሁሉ ነገር መሰረት መሆኑን ማስተማር አለብኝ። ለምሳሌ ቂጥ ምድጃ ላይ ቁጭ ከማለት በርጩማ ላይ ቁጭ ማለት እንዲመርጥ ያደረገው አእምሮ ነው። የከተማ እብድ መሃል አስፓልት ዳር የሚጸዳዳው አእምሮ ስለማይሰራ ነው። እርሶ እንደሚሉት ቂጥ ያን ያህል ቀዳሚነት ቢኖረው ኑሮ ፈጣሪ የአካላችን ክፍል ሲያበጅ አናታችን ላይ ያደርገው ነበር። ለማንኛውም የአንድ ሐሙስ ትኩረት ለማግኘት እንዲህ ቂጥ አምባሮ የጠፋ ነገር ባንናገር ጥሩ ነው። የሰውየውን ንግግር በዚህ መልክ አፈርድሜ ካስጋዙ በኋላ ከፍተኛ እርካታ ተሰማኝ። አባቴ ድሮ 15 እንጀራ መጋገር የሚያስችል እንጨት ፈልጦ ሲጨርስ ያደርገው እንደነበረው ኮራ ብዬ የመዳፌን አቧራ በመዳፌ አራግፌ በረጅሙ ተነፈስኩ። ወዲያ ሽንቴ ስለመጣ ማዘር ቦርሳዬን እዩልኝ አልኳቸው። ራሳቸውን በእሽታ ነቀነቁ። የድሮ ሰው አደራ ጠባቂ ነው። ገጣሚ ሙሉጌታ የሆነ ጊዜ ላይ ኮካ ጠጥቶ የተረፈውን ግማሽ ለባለ ሱቁ አስቀምጥልኝ ብሎ ሄደ። ከወራትም በኋላ ሲመለስ ባለ ሱቁ ባደራ የሰጠውን ግማሽ ጠርሙስ ኮካ መለሰለት። አያ ሙሌም በዚህ ተገርሞ ያንተ ነበር አገርም ባደራ መስጠት አለው ይባላል። በእርግጥ አያ ሙሌ ለባለ ሱቁ በኮካ ፈንታ ብሉ ሌብል ውስኪ ባደራ ሰጥቶት ቢሆን ኑሮ ውስኪውን መልሶ ያገኘው ነበር። አያ ሙሌ ራሱ ጨክኖ ውስኪውን ባደራ ያስቀምጥ ነበር። እንዲህ እየተወዛገብኩ ከሽንት ስመለስ ቦርሳዬ በቦታው የለም። ማዘር ቦርሳዬ አልኳቸው። አንዱ ይዞት ወደ ታች ወረደ። እዩልኝ አላልኩትም እንዴ አልኩ፣ ንዴት እንደ ኮሪደሩ መብራት እየተንቦገቦገ። ምን ያንጨረጭርሃል? እይልኝ እንጂ አባረህ ያዙልኝ አላልኩም አሉና ማንኪያው ስላላረካቸው ጆሮአቸውን በቡና መቁያው መጎርጎራቸውን ቀጠሉ።